السلام عليكم ورحمة الله وبركاته. የዛሬው ቪዲዮአችን በጣም አንገብጋቢ የሆነ ነው። ሙሉ መልእክት ከሰማችሁ በኋላ ሼር ማድረጋችሁን እንዳትረሱ። لقد قال القائل لا تجد صفة من صفات اليهود إلا طبقتها الوهابية أو المجسمة. አንድም ባህሪ የለም የአይሁዶች ባህሪ ወሃቢያዎች ላይ ሙጣቢቅ ሆኖ ወይም ደግሞ እነሱ ሲሰሩት ብታይ እንጂ ይላል ተናጋሪ። ምን ለማለት ፈልጌ ነው? ሰሞኑን እየተሰራ ያለው ነገር እያያችሁ ነው። በሐጂ ታኒ ሐቢብ ተፍሲራቸው እና ሼክ መሐመድ ሷዲቅ እነሱ የፈሰሩት ቁርአን ተፍሲር ወይም ደግሞ ቁርአን ትርጉምን ታውቁታላችሁ ሁላችሁም። ያንን ኪታባቸውን ሙሉ በሙሉ ማለት ይቻላል ቀይረው ሙሸቢሃዎች በራሳቸው ማተሚያ ቤት አትመው አምጥተውታል። አላሁ ተዓላ ስለ አይሁዶች ሲነግረን ሱረቱል በቀራ አንቀጽ 75 ላይ ምን ይለናል? አፈተጥመዑነ أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون. سلا أيهودوش سنقرن الله تعالى من ألا إن أنت يا محمد بالدربوش هوي الناس سوتش انديامنوا الله شو تفلق الله شو هنا وقد كان فريق منهم يسمعون كلام الله يا الله تبارك وتعالى نقر كسمو بهلا ثم يحرفونه من بعد ما عقلوه ከተረዱት በኋላ ምን ያደርጋሉ? ተሕሪፍ ያደርጋሉ። የሚቀይሩ ሰዎች ናቸው እኮ እነዚህ ሰዎች ብሎ ማለት وهم يعلمون ጀህለን አይደለም እያወቁ ነው። ሚስጥሩን ያውቃሉ። ትክክለኛውን ነገር እያወቁ ነገር ግን ምን ያደርጋሉ? ተሕሪፍ ያደርጉታል አለን አላሁ ተዓላ ስለ አይሁዶች ሲነግረን። አሁን ሰዓት ላይ ያሉ ሙሸቢሃዎች ከእነሱ የተቀደሙ ሰለፎቻቸውን በመከተል ምን እያደረጉ ያገኘናቸው ነው? የሰለፎቻችን ኪታብ የመሸይኾቻችን ኪታብ ሙሉ በሙሉ በሚባል ደረጃ እያጠፉና እየቀየሩ እያገኘናቸው ነው። ያ ሱብሃንአላህ። በጣም የሚያጅበው አይሁዶች ሲጠይቋቸው ምን ያደርጉ ነበረ? አንዳንድ ቦታ ላይ ተውራትና እንጅል ላይ ያለውን በእጃቸው ድብቅ ያደርጉ ነበር እንዲያዩባቸው። እጃቸው ሲገለጽ ትክክለኛው ነገር ይገኝ ነበር። እነዚህም ሰዎች ያደረጉት አሁን ሙተሻቢህ የሆኑ የቁርአን አያዎች ላይ የትክክለኛ የተቀመጠውን ትርጉም እየቀየሩ እነሱ በሚፈልጉበት መልኩ ነው ያስቀመጡት ማለት ነው። ይሄ ምን ለማድረግ ነው? ዲንን ለማጥፋት፣ እስልምናን ለማጥፋት፣ ታሪክን ለማጥፋት የሚሰራ ስራ ስለሆነ ሁሉም ሰው ተጠንቅቆ ከተቻለ የድሮውን ኪታብ ጦብዕን ህትማቱን በማስፋፋት ሁሉም ሰው መያዝ አለበት። አለዛ ደግሞ አዲስ አትመው ያመጡትን ኪታብ ባለመግዛት ሁሉም ሰው ሊሳተፍ ይገባል። አብዛኞቹ ውጭ ላይ የሚኖሩት በሳዑዲና በዱባይ ወይም በተለያዩ የውጭ ሀገሮች የሚኖሩ እህት ወንድሞቻችን ይሄን ሚስጥር አላወቁም። እነሱ እየተሸጠ ነው ያገኙት። ደህና አማርኛ ትርጉም እየመሰላቸው እየገዙ እየተበላሹ ነውና ለእህት ለወንድሞቻችን መድረስ አለብን። እነዚህ ሰዎች አዲስ አይደለም። ከአሁን በፊትም የመሸይኾቻችን ኪታብ የሰለፎቹን ኪታብ እየበረዙ እያበላሹ አይተናቸዋል። ለምሳሌ ያክል الشيخ محمد أمين الهرري صحيح مسلم يشرحበት ሸርሐቸው አለ። እሱን ኪታብ አሁን ብታዩት አብዛኛው ቦታ ላይ ተሕሪፍ አድርገውታል። አብዛኛው ቦታ ላይ የራሳቸውን ፍላጎት አስገብተውበታል። የሼኽየው አቋም ያልሆነው ማለት ነው። ሼኽየው አቋም ይታወቃል። ተሕሪፍ እንኳን ሲያደርጉ የሚያጅባችሁ ነቅል ሲያደርጉ ተቃራኒ የሆነ ነገር ነቅል እያደረጉ ነው ኪታቡ ላይ ያስገቡባቸው ላይ። አሁን ይሄን የአማርኛውን ትርጉም ከዚህም በከፋ መልኩ ስለቀየሩት ማለትም ያን አረበኛው ምናልባት ፈሂም ሊሆን ይችላል የሚረዳው ምናምን፣ አማርኛው ግን ጃሂሉም ዓሊሙም ዝም ብሎ አንስቻ ነባለው ሲል ሊታለል ስለሚችል ይሄንን ነገር እያስጠነቀቅን ለሁሉም ማድረስ አለብን። ባረከላሁ ፊኩም። ወኢላህ ወንድሞቻችን ባላወቁት ነገር እያጠፋናቸው ነው ማለት። ይሄንን ከተቻለ በክስ በመመስረት ይሄ ጦብዕ የተደረገው ነገር እንዲጠፋ መደረግ አለበት። ካልሆነ ደግሞ የበፊቱን ሁሉም ሰው እንዲይዘው ማድረግ ሐጂ ታኒ ሐቢብን ወይም ደግሞ ይሄኛውን አዲስ የታተመውን ባለመግዛት ሁሉም ሰው ይህንን ሴራቸውን ማክሸፍ አለበት ማለት ነው። ባረከላሁ ፊኩም ወሰላሙ ዐለይኩም ወራህመቱላህ ወበረካቱሁ።